ሶስት ነገሮች ነው ያሉት፣ ትላንት ዛሬና ነገ። እኔ ማቀድ ችግር የለውም፣ ቤተክርስቲያናችንም አትከለክልም፣ ታቀዳለች። ሁሉ ነገሩ ራሷ እቅድ ነው ማለት ያለቀ ጉዳይ ነው። እሷ ነገ ምን እንደምታደርግ ታውቃለች፣ ከነገ ወዲያ ምን እንደምታደርግ ታውቃለች። ቤተክርስቲያን ምን እንደሚቀደስ፣ ምን ቅዳሴ እንደሚቀደስ፣ ምን ማህሌት እንደሚቆም፣ ምን ወረብ እንደሚባል የታወቀ ነው፣ ያለቀ ጉዳይ ነው እና የሚከለከል ነገር አይደለም። ግን ነገን ማቀድህን የምታቀዳቸው እቅዶች ዛሬን እንዳትኖር የሚያደርጉ ከሆነ ትክክለኛ እቅድ አይደለም። ዛሬን ከመኖር የሚገድቡ እቅዶች መሆን የለባቸውም። ዛሬ እንዳትበላ የሚያደርግህ ነገ የምትቆጥበው ገንዘብ ሊኖር አይገባም። ይህን ማወቅ አለብህ። ዛሬን አንተን አስርቦ ስለ ነገ እንድታስብ፣ ስለ ነገ ጥጋብህ እንድታስብ የሚያደርግ እቅድ ልክ አይደለም። ዛሬን ከመኖር ማለት ዛሬን ፕሬዘንት ሆነ ከመኖር፣ ዛሬ የመዳን ቀን ዛሬ ነው እንደተባለ ዛሬ ንስሐ ከመግባት፣ ዛሬ ስጋው ደሙ ከመቀበል የሚከለክልህ እቅድ መሆን የለበትም። የዛሬ 5 ዓመት አቺቭ ለማድረግ የምታስበው ነገር ያው ዞሮ ዞሮ ላቀድከው ነገር ሳክሪፋይስ የምታደርጋቸው ነገሮች አሉ። ሳክሪፋይስ የምታደርጋቸው ነገሮች ግን ዛሬን መሆን የለበትም እና ለስንት ነገ ዛሬን ረግጠናልኛ። ነገ እንደውለታለን ብለን ያጣነው ስንት ሰው አለ። ነገ ንስሐ እገባለሁ ብሎ ተኛ በዛው ቀረ ይባላል። እነዚህ እቅዶች አይደሉም። ነገ ንስሐ እገባለሁ እቅድ መሆን የለበትም። ነገ ስጋው ደሙ እቀባለሁ እቅድ መሆን የለበትም። ነገ እበላለሁ እቅድ አይሆንም። ነገ ጓደኞቼን እጠቅማለሁ፣ ነገ ቤተሰቤን አስባለሁ እቅድ አይሆንም። ስራህን ልታቅድ ትችላል። ነገ እንዲያደርጋለሁ ባታደርገው፣ ዛሬ ባታደርገው የሚያጎልህ ነገር የለም አይደል? ለምሳሌ በሳምንት 3 ቀን ጂም የሚገባ ሰው አሰበን በል ሰኞ፣ ሮብ፣ ዓርብ ነው ጂም የሚገባው አለ። ሰኞ አለመግባቱ አይገድለውም። ይሄ ሰው ፓስ መደረግ የሚችል ነገር ጂም ያን ያህል ህይወትህ እንትን አይደለም። ትፈልገዋለህ ግን ሮብ ማድረግ የምትችለው ነገር፣ ብትሞት የሚቀርብህ ነገር አለ። ብትሞት ግን ንስሐ ይቀርብሃል፣ ብዙ ነገር ያበላሽብሃል። ነገ ባትኖር እና ነገ ቃል አልተገባችልህ። ስለ ነገ አትጨነቁ፣ ነገ ለራሱ ይጨነቃል ያለው እኮ ጌታችን። ለዛ በጣም ብዙ ሰው ነገን በመፍራት ታውቃለህ፣ ነገን ፈርቶ ራሳቸው የሚያጠፉ ሰዎች እንዳሉ ማለት ገና ካሁኑ ሳይደርስብኝ የሚሉ ሰዎች አሉ። ኮሮና ላይ ሳይዛቸው ራሳቸውን ሳይጠፉ የነበሩ ሰዎች አሉ። ኮሮና ይዞኝ ቫይረሱ ይዞኝ ከምሰቃይ ብለው ራሳቸውን ከፎቅ ሲጥሉ የነበሩ ሰዎች አሉ፣ ያልሆነውን በመፍራት። በዚህ ጊዜ ደግሞ ያው እንደምናውቀው እንደ ነገ የሚያስፈራ ነገር የለም። ነገሮች ሁሉ ዲጂታላይዝድ እየሆኑ ነው። ወጣቱ ስራ የሚያገኝበት ኦፖርቹኒቲ በጣም እያነሰ ነው። የሚያስቡት እነሱ ነው። ስራ እየጠፋ ነው፣ ትምህርት እየከበደ ነው፣ እንጀራ እየተወደደ ነው፣ ኑሮ እየተወደደ ነው። ምን ውስጥ የትኛው ታዲያ ነገር ማሰብ በየትኛው መንገድ ነው ዛሬን የሚያኖርህ? ያለች አሁን ናት፣ አሁን ፕሬዘንት። እኔ ተርኒንግ ፖይንቴ ይህን ማሰብ ነው። በነገራችን ላይ በጣም ቅርብም እኛ ሞትን አናቆም ነበር በቤተሰብ እንደምንም አናቆም እና ሰንበት ቤት ውስጥ በጣም የምንወደው ሰው ካጣን በኋላ የሁሉም ሰው ፐርስፔክቲቭ ይሄ ነገር ኤግዚስት ያደርጋል ማለት ነው። በዚህ ደረጃ ቅርብ ነው ሞት። የሚገርምህ ባይዞ ያጠገበ ሲደርስ ነው የሚታወቅ። ኦኬ ከዚህ በኋላ አላገኛትም አላገኙም ማለት ይህ ሰውዬ የለም ምድር ውስጥ ለአንዴና ለዘላለሙ ነው ያጣሁት። ድምፁንም አልሰማውም ፊቱንም አላየውም። ሪላይዝ ስታርግ ትደነግጣል። እና በዛ መሀል ነው በቃ አንድ ታሪክ አየውና ግራ ገባኝ። የቅዱስ ዮሐንስ ወንጌላዊ ቤተክርስቲያናችን ቁጽረ ገጽ ብላ ነው የምጠራው። ፊቱ ኩምትር ያለ ነው፣ የተኮሳተረ ነው። የጌታችን ስጋ በቃ ስቃይ ስላየ ትራውማይዝድ ሆኗል። ሊስቅ አይችልም። ዮሐንስ ሊስቅ አይችልም። አይቷል ፊት ለፊቱ እና እንደዛው ግን አንዴ ስቋል ትላለች እና ያቀምድ ነው። በመንገድ እየሄደ አንድ ሰው ልብስ ያሰፋልሃል እና ከልብስ አሰፊው ጋር ይጨቃጨቃል። ለአመት የሚሆን ነገር ነው ወይ ጠንካራ ነው ወይ ያለ ይጣላሉ። እና ዮሐንስ ያዋል ንጻሬ መላእክት ላይ ስለደረሰ መላእክት ይገልጡለት ስለነበረ አንድ መላእክት ገልጦ ይህ ሰው ነገ ጠዋት ነው የሚሞተው አሉ። እና ይህን ስቶሪ ስሰማ ደነገጥኩ። አጠገቤ አንድ ሰው ነበርና እንደ አጋጣሚ ሆኖ አጠገቤ ያለው ሰው በቃ ጥሩ ሁኔታ ላይ አልነበርኩም ምናምን ሲጠይቀኝ አጫጭር መልስ ነው መልስለት ምናምን ደነገጥኩ። ነው ምሳሌ ይሄ ሰውዬ ነገ ጠዋት ቢሞት ምንድን ነው የምለው? ኦኬ the last time የነበረን ኤክስፒሪየንስ ምን ነበር ከሱ? ምክንያቱም ያንን ያጣነውን ሰው ማሰብ ጀመርኩና ለቅሶ ላይ ሳስብ ወይኔ ይቅርታ ሳልጠይቅሽ እያለ የሚያለቅስ ሰው አለ፣ ወይኔ ታመሽ ሳልጠይቅሽ የሚል ሰው አለ፣ እንደሰደብኩሽ ሄድሽ የሚል ሰው አለ። ትዝ አለኝና ኦኬ ሰው ለካ ነገም ሊሞት ይችላል እና ሁሉንም እየዞሩ ማቀፍ the last time የምትነጋገረው ነገር አንተ እንድትቆጭ ማድረግ የለበትም። ከሰው ጋር ያለ ኤክስፒሪየንስ እንደዛ መሆን የለበትም። ሰውን ስታገኘው ነገ እንደማታገኘው አድርገህ የመጨረሻ ጊዜ እንደሆነ አድርገህ አስብ። አግኝ የእውነት ክርስቲያን ትሆናለህ። ከዛ በኋላ ማስቀየም አትፈልግም። ትንሽ እንዲቀየምም አትፈልግም። ነገሮችን ቶሎ አስተካክለህ ነው የምትሄደው። ጊልትነቱንም አትችለውም። ከዛ ራስህስ ነገ እንደሚሞት ሰው ነው የሚሆነው። ትልቁ ጥያቄ አያርግብና ዛሬ ብንሞትና እግዚአብሔር ፊት ብንሄድ
እኔ እግዚአብሔር እስከዛሬ የሰራውን ኃጢአት ሁሉ ይቅር ብያለሁ፣ ግን በዛሬው ውሎ ብቻ ልፍረድብህ ቢል ራሱ በዛሬው ውሎ እውነት መንግስት የሚያስገባው ውሎ ነው ያልከው። በጣም የምተኛበትን ሰዓት ቀንሰህ እንኳን 16 ሰዓት ምናምን ብንል ሰው በ16 ሰዓት የሚያድነውን ነገር ማድረግ ያቅቷል። አንድ ቀን እኮ ነው ላይክ አንድ ቀን በጣም ትንሽ ናት። ከብዙ ዓመታት ከኖርከው 20 ምናምን ዓመታት እግዚአብሔር አንድ ቀን ልቁጠርልህ ቢልህን እንኳን የሚቆጠርልን ነገር የለም። ያንን ማሰብ ሁሉም ነገር እንደሚያልቅ ማወቅ ትልቅ ነገር ነው። ከሞት በኋላ ያለው ህይወት እና አባቶች ያስረዱ ይህችን ብቻ ምሳሌ ልናገር። ነፍሰ ጡር እኛ ነፍሰ በቃ ዓለም የሆነች ነፍሰ ጡር ሴት ናት ብለህ አስብ እና 9 ወር እንደሚቆይ ህፃን ነኝ እየኖርክ ያለው 8 ወር ከ29 ቀን ቀረው ሰው እና እንዴት ነው የእናትህ ሆድ ውስጥ አንተ ህንፃ ስለመግባት የምታስብ ህንፃ ስለመገንባት ምናምን በጣም ሞኝነት አይደል? ሊወጣ እኮ ነው ማለት ለአንዴና ለዘላለም የማይመለስበት የእናቱ ሆድ ውስጥ ስለ 5 ዓመት እቅድ ማቀድ ሞኝነት ነው። ማቀድ ያለበት የሰው ምንድን ነው? ከተወለድኩ በኋላ እንዲሆናለሁ እና ዓለም አመጣህ በሞት ትወልዳለች። ወዴት? ወደ ዘላለማዊ ህይወት ወደማያልቀው ማለት ነው። ለዛ ነው ፕላን መደረግ ያለበት እና ቅድም እንዳልኩ ኢንቴንሽን ነው። ሰው ያቅድ ማቀድ ያለበት ነገር እቅዱ ነገው ለተባለው ለዘላለማዊ ህይወት የሚሆነው ነገር ካቀድክ ፎቅ መገንባት አሰብካ ፎቁን ነዳያን የሚመገቡበት ብትል አየህ ለመዳንህ ነው እያደረክ ያለው። ኢንቴንሽን እግዚአብሔር እስከሆነ ድረስ ችግር የለም ፕላን አታደርግም። መጽሐፍ ማሳተም የምትፈልግ ከሆነ ሰክሰስፉል የሆነ ደራሲ ይሆናለሁ የሚል ሀሳብ አለ። ህዝቡን እቀይራለሁ ወደ እግዚአብሔር አቀርባለሁ የሚል ኢንቴንሽን አለ። ይሄ እስከሆነ ድረስ የዛሬ ቢሊዮን ዓመትን ብታቅድ ትክክል ችግር የለው እና ከሁለት አንጻር ነው ኢንቴንሽንህ እቅድህ ውስጥ ያለው ኢንቴንሽን አንተን ማጥቀም ሳይሆን ክርስቲያን ለመሆን ከዛ ለወደፊት ለዘላለማዊ ህይወት የሚሆንን ነገር ስንቅ የሚያደርግ። ሁለተኛው ደግሞ ዛሬህን የማይገልብህ እቅድ ነው መሆን ያለበት። ይህንን ካሰበ ሰው ምንም ቢያቀድ ችግር የለም። the reason behind በጣም ስትሮንግ ነገር ነው። ግን ቅድም ለምሳሌ ስለሞት አነሳና ምን ያህል እኮ ኢምፖርታንት እንደሆነ እኮ የምናውቀው ዌስተርን ወርልድ ላይ ትላልቅ ዲቤቶችን ከፍቶ የሚያከራክር ነገር እኮ ከሞት በኋላ ይወጣል ወይስ የለም ነገር ነው። ምክንያቱም ሊትራሊ አሁን ላይ ለምንኖረው ህይወት ሴንስ የሚሰጠውም የማይሰጠውም ይሄ ኮንቨርሴሽን ነው። በጣም በቃ የለም ከዚህ በኋላ ህይወት አይቀጥልም ብለህ ካሰብክ ይሄ ምንም እንትን የለውም። ምንም ሴንስ የሚሰጥ ነገር የለውም። ስለ ቀላል ነገር አይደለም። ላይክ ፎር ሞመንት ሰው አሁን እዚህ ጋር የሆነች ሞመንት ወስዶ ቢያስበው ይሄንን ኢንተርናላይዝ ማድረግ ከቻለ እውነት እንዴት ነው አንዳንዴ በጣም ነገሮች ይደጋገሙና እኮ ዝም ብሎ ውስጣችን ሳይገባ እየነጠረ ይመለሳል። የእውነት ላይ ከሞትክ በኋላ ሌላ ደግሞ የሆነ የሚጀምር ነገር አለ። ከዛ ደግሞ አያልቅም። በጣም ደግሞ ረጅም ነው እና አሁን ላይ የምትሰራው ነገር ነው ደግሞ የዛ ፋውንዴሽን። ይሄ ጀስት ዝግጅት ነው። በጣም ከባድ ነገር ነው እና ከባድነቱም ደግሞ የምታውቀው ዓለም ላይ በቢሊየን የሚቆጠሩ ሰዎች ይሄንን ማመን አቅቷቸው አይ ጭራሽ በቃ እንደዚህ የሚባል ነገር የለም ህይወታችን እዚሁ ነው የሚያልቀው እዚሁ ነው የሚያልቀው የፈለግነውን ነገር አድርገን መኖር እንችላለን ወደዛ ማየት እንትን ይገባዋሉና ኢቨንቹዋሊ እግዚአብሔር ሲረዳቸው ይመለሳሉ። ግን እኛ ደግሞ ክርስቲያኖች በተለይ እዚህ ምድር ላይ ለምንኖረው ኑሮ በሆነ መንገድ እግዚአብሔርን ምክንያት እያደረግን እንሰንፋለን። በጣም ያየሁት ነገር ነው ራሴም ላይ ሌላም ሰው ላይ ያየሁት ነገር ነውና እግዚአብሔር ሲፈቅድ እግዚአብሔር ባለ ገና ብዙ ጊዜ እኮ ተብሏል። ቤተሰብም ሲሉ ሰማለሁ እኔም ራሴን ስል ብዙ ጊዜ ይዤዋለሁ እና ከዛ ግን እንዴት ነው እግዚአብሔር ሲፈቅድ የምናውቀው? ምን ማለታችን ነው? እግዚአብሔር ሲፈቅድ እያልን የምንተዋቸው ነገሮች እውነት እግዚአብሔር እንደው የእሱን ፈቃድ እየጠበቅን ነው ወይስ እግዚአብሔር ሲፈቅድ እያልን የእኛን ስንፍና እየሸፈን ነው? እና ይሄንን ከምን አንግል ታየዋለህ? አንደኛ። ሁለተኛ ደግሞ ምንድነው ማድረግ ያለብኝ? በቃ ምን ልስራ ምን ላድርግ እያለ የሚጨነቅ ሰው አለ። በሆነ መንገድ ደግሞ እግዚአብሔርን ያምናል። እግዚአብሔር አንተ ማጥረኛ አጥለኝም እኮ በቃ እዚህ ምንድን ላይ አመታኝ ለዚህማ አይደለም እኮ እዚህ ያስቀመጥከኝ የሆነ ነገር ደግሞ እኮ ታደርግልኛል ደግሞ እያለ የሚያስብ ሰው አለ። ከእግዚአብሔር የሆነ ነገር የሚጠብቅ ይሄ እንዴት ታየዋለህ? እግዚአብሔር ሲፈቅድ የማይፈቅዳቸውም የሚፈቅዱ ነገሮች ኦልሬዲ ኦብቪየስ ናቸው። በጣም በነገራችን ላይ ህይወታችን ላይ ሬር ነው ከአንድ ሺህ ሰው አንድ ሰው ነው የእግዚአብሔር ፍቃድ በቀጥታ እንዲጠይቅ የሚያደርግ ጉዳይ የሚገጥመው። በጣም ተጽፏል ተሰብኳል ያልተወራለት ነገር የለም ነው። እኔ ያልተነገረ ያልተጻፈ ነገር የለም። በጣም ብዙ አለ። እውነቱን ተነጋግረን አምነ ሁሉ ነገር ፈትሻ እግዚአብሔር ስለዛ ጉዳይ በሆነ ቅዱስ ካላጻፈው ጉዳዩ ያኔ ሜቢ መብት ሊኖር ይችላል። ቁጭ ብለህ ራሱ ነው እግዚአብሔርን መጠበቅ ማለት ነው። ግን ነግሮሃል። ቼዝ አርግ እስኪ መጀመሪያ አንተ ተራመድ ፈልግ። እግዚአብሔር ምንድን ነው ለአንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ። እግዚአብሔር ሰው ካለ አስቀምጦልሃል ማለት ነው።
ግን ፈልጎ ማግኘት ደግሞ ያንተ ድርሻ ነው። አመጥቶ ይሄ ነው ብሎ በጆሮ አይነግርህ። ይህንን ማወቅ አለብህ። እና እግዚአብሔር ሲፈቅድ ብለን የምንሰንፍላቸው ነገሮች ካልፈቀደ ይከለክልሃል። አንተ ዝም ብለህ ሄድ። ካልፈቀደ ታውቃለህ። ስለዚህ ጀምረው ከዛ በኋላ ታውቀዋለህ። አዎ ሞክር፣ በቃ ሞክር፣ ጣለው። ካልሆነ ለምን አትተውም? ምን ችግር አለው? ጥሩ ኤክስፒሪየንስ ነው። የሆነ ነገር ጀምሮ መተው ራስህን ድሪምን ልክ ነው አይደለም የሚለውን ነገር ለማወቅ ማለት ነው። እና ደግሞ ራስህን መጠየቅ አለብህ። እኔ እግዚአብሔር ይወደዋል አይወደውም? ገት ፊሊንግ ስለኛ ነበር። ህገ ልቦና ራሱ ይነግራል። ተዚህ ይለኛል። አሁን ይሄን ነገር ያው ግቢ እንጃ በልተን ምናምን እና አስተናጋጆቹን ሳያቸው መጥተው አይደለም የሚወስዱት ግቢ ያው ላውንች ሄደህ ነው የምትመልሰው። ስትመጣ ተቀበለ ነው መጣው እየዞሩ ነው የሚለቅሙት። እና አስተናጋጁ ማስተናገድ አይደለም ደካም የሆነበት ሄዶ ትሪውን መሰብሰብ ለምን አላግዘው የሚል ሀሳብ መጣልኝ። ግን ዊርድ ነገር ነው። ትሪ ተሸክመ በዛ ሁሉ ግቢ ተማሪ አልፈ ለአስተናጋጆች መስጠት ዊርድ ነገር ነው። ለምንድን ነው ማድረግ? የመጀመሪያው ኩዌሽን እግዚአብሔር ይወደዋል አይወደውም? ጭጥነቷ ነገር ላይ ራስን መጠየቅ አለብህ። አዎ ጓደኞቼ ይንጫጫሉ፣ ሰው በጣም እንደወደድ ያደርኛል፣ ግን እግዚአብሔር ይወደዋል። ትክክል መሆኑን በእግዚአብሔር መውደድና ለመውደድ እርግጠኛ ሆን ካረል ድፍረቱን ለማግኘት ደግሞ እኔ ለሰው የምመክረው ነገር አንድ ነገር ለማድረግ ከሰው ጀጅመንት ከይሉኝታ ለመዳን ይህንን ባደርገው አንድ ሰው የሆነ ነገር በማድረግ የሚመጣበት ትልቁ ሪስክ ቴክ የሚያደርገው ክፉ ነገር ሞት ነው። እሞታለሁ ወይ ትሪ መልሽ ያልኩኝ ራሴ። አብዛኛው በጣም አሪፍ ነው። አብዛኛው ፍርሃቶቻችን የሚያምሩት ወደ ሞት ነው። ግን አይገልህም። ትሪ መመለስ አይገልኝም። ሁለቱ ነገሮች በጣም ፖርፉል ነው። እና ሳነሳው ከተንጫጫ ምን ልታረግ ነው ምናምን ልመልስ ነው ትሪ ለምን እንዴ ምን ችግር አለ በግዝ ኧረ አንተ ምናምን በኮንፊደንስ ሰውም እያየኝ ነው ምናምን። ከዛስ እቺ ትንሽ ነገር ህይወት ላይ ትላልቁ ዲሲሽኖች ላይ ደግሞ ይመጣል። በህይወት የምትወሰናቸው ትልቅ ነገር ስትደርስ ይሄን ነገር እግዚአብሔር ይወደዋል ወይስ አይወደውም ውስጥ ራሱ ይነግራል። 2 ደቂቃ ሜዲቴት ብታደርግበት ይገባል። ሁሉም ነገር እንግዲህ መደጋገም አያስፈልግም። ሁሉም ነገር የሚከለለው ኢንቴንሽን ነው ብለናል። ለማን ብዬ ነው ማድረገው ብለህ ራስን ጠይቀህ የሚመለስልህ መልስ የእግዚአብሔር ፍቃድ። የእግዚአብሔር ፍቃድ የሚሆነው ስለ እግዚአብሔር ብለህ የምታደርገው ከሆነ ስለዚህ ሰው የሚጠብቀው የሆነ ይሄ በቃ እግዚአብሔር በፈቀደ ሰዓት እግዚአብሔር በፈቀደ ጊዜ የሚባል ነገር አንተ ነህ ጊዜውን ሴት የምታደርገው አንተ ነህ የምትሄደው። እሱ ካልፈቀደ ይነግርሃል። ጊዜው ካልሆነ ይመልስሃል። አያደርሰም እዛ አትሄድም የሚባሉ እኮ የምንጠብቃቸው ነገሮች እኮ አሉ። እግዚአብሔር ከፈቀደ የምንላቸው ነገሮች አሉ። ግን ስንፍና ሊያደርግብህ አይገባም። አሁን ንስሐ እግዚአብሔር ከፈቀደ አይባልም። ስጋው ደግሞ እግዚአብሔር ከፈቀደ አይባልም። ፈቅዶልሃል። ገብቶሃል? ግን ልጅ መውለድ ያቃተት ሴት ምናልባት እግዚአብሔር ከፈቀደ ልትል ትችላለች። ግን ቼዝ ማድረግ አለባት። እሷም ቢሆን መለመን አለባት። መጸለይ መሳል ሊኖርባት ይችላል። ሞክረ እስከ መጨረሻው አንተ ያቅምህን ሞክረ ነገሩ አይሳካና ያኔ እግዚአብሔርን ጊዜ ልጠብቅ ትችላለህ። ግን አንዳንዴ እንዴት ነው መሰለ በጣም ጊዜው ራሱ እኮ ሲቆይ ነገሩ አልመጣ ሲል እኮ እንደውም በጣም ቢዝነስ ላይ ሰክሰስፉል የሆኑ ሰዎችም በብዙ መንገድ የሚያስተምሩት ነገር ይሄ ነው። ደግሞ ሰክሰስፉል ሰዎች ወይም ደግሞ አስፈሪ የሚባሉ ሰዎች ምድር ላይ የሚያስፈልገውን ኢፈርት በሙሉ የሚያስገቡ ከዛ ግን ለመታገስ ፈቃደኛ የሆኑ ሰዎች ናቸው። ቶሎ እንዲመጣ ኤክስፔክት የማያደርጉ ቶሎ እንዲመጣ ኤክስፔክት የሚያደርግ ሰውን ያህል ነው የሚሰሩት። ከሚባለው በላይ ይሰራሉ፣ ግን ውጤቱን ቶሎ አይጠብቁት፣ የሚታገሱታል። እነዚህ ሰዎች በጣም አደገኞች ናቸው ይባላል። በጣም በዛ መሀል ነው እግዚአብሔርን እንደመጠበቅ በቃ የሚከስህ ነገር የለም። እግዚአብሔር ባስጠበቀ ልክ ነው የሚከስህ። በጠበቀው ልክ ነው የሚከስህ ሲሰጥህ ማለት ነው። ልክ እንደዛ ነው። በምድርም በሰማይም ነው የሚከስህ። በነገራችን ላይ አለማማረርህ የሰው ልጅ ትልቁ ፈተና በይዞ እግዚአብሔርን ማማረሩ መውደቁ ነው። አሁን አባታቸውን የበለ ጸልየ አቤቱ ወደ ፈተና አታግባን ይባላል እና ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ወደ ፈተና አታግባኝ ማለት ፈተና አይኑር ማለት አይደለም። ፈተናው ይኑር፣ እሱ ግን ፈተናውን አልውደቅ። ፈተናውን መውደቅ ምንድነው ካልከኝ በመከራና በችግርህ ጊዜ እግዚአብሔርን ማማረር። ከዛ ቅዱስ ጳውሎስ ሲከተልና 3 ደቂቃ ያቸው ይላል። እሳት ውስጥ እኮ ገብተዋል ግን አላቃጠላቸውም። ገብርኤል ያዳናቸው እነዛ 3 ወጣቶች እሳት ውስጥ ገብተዋል ግን እሳቱ አላቃጠላቸው። መፈተንህ ምናምን ሁሉ ነገር ውስጥ ገብተህ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት። ፈተናን አለመውደቅ ማለት በመጠበቁት ስትሆን ራሱ እግዚአብሔርን በመጠበቁት ስትሆን እግዚአብሔር ያህል ቁጭ ብሎ እየሰማህ እኮ ነው። እንግዲህ የልብህን ጩኸት መቼ ማደበቀው እግዚአብሔር ዝምታም ይጮሃል። አንዳንድ ጊዜ እግዚአብሔርን ጭቅጭቅ አለማድረግ ራሱ ሊቀ ነቢያት ሙሴ ህዝቡን ይዞ ከወጣ በኋላ ከፊት ለፊቱ የኤርትራ ባህር ከኋላው የፈርዖን ወታደር መጣበት። መሀል የተጨነቀ ህዝቡ ቅውጥ ያደርገዋል። አንተ ገደል ከተትከን የግብፅ ሽንኩርት ይሻለን ነበር ይሉታል። እሱ ግን ዝም አለ፣ ምንም አልተናገረም።
እና እግዚአብሔር እንዳሉ ታውቃለህ ሙሴ ሆይ ለምን ትጮህብኛለህ አለው። ዝምታው በጣም እንባ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው። እና በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ። እየጸናችሁ እየጸለያችሁ እግዚአብሔርን ጠብቁት። እና በዚህ ነው ፈቃዱን ምናምን የሚባሉ ነገሮች በቃ ይሄ ጉዳይ እግዚአብሔር ፍቃድ እንደሆነ አላውቅም የምታውቅበት መንገድ ተቀምጦልሃል። መጽሐፍት አሉ፣ አባቶች አሉ፣ ጸሎት አለ፣ ሱባኤ አለ። አድርግ። እስከዛ ድረስ ሄደ የእውነት ተነጋግረ ራስን ሳትዋሽ እስከዛ ድረስ ከፒኩ ድረስ ማድረግ እስከምትችሉ ድረስ ሄደ። ዝም ካለ ያን ጊዜ መጠበቅ ጀምር። በቃ እግዚአብሔር ሲፈቅድ ይሆናል የሚባለው አንተ ይፈርተን ከጨረስክ በኋላ